ፒክስል ላብ የተሰኘውን አፕሊኬሽን ከፕሌይ ስቶር ካወረዳችሁ በኋላ እንደዚህ አይነት እናገኛለን። ዘን ኦፕን እንለዋለን፣ እንከፍተዋለን። በመቀጠል እንደዚህ አይነት ኢንተርፌስ እናገኛለን። ወደ ፒክስል ላብ አፕ ከገባን በኋላ እንደዚህ አይነት ኢንተርፌስ እናገኛለን። ስለዚህ እያንዳንዱ ኢንተርፌሶቹ ላይ ፊት ለፊት የምናያቸውን ያሉትን ዝርዝሮች ማስተዋወቃቸው ይሆናል። ምክንያቱም እነዚህ ነገራቶች ለግራፊክ ዲዛይን ለምንሰራቸው ዲዛይኖች ወሳኝ የሆኑ ስለሆኑ አፕሊኬሽኑን ለጀማሪዎች ከማሰብ የተነሳ እያንዳንዷን ነገር ስለሆነ ማሳያችሁ። ያው ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሰብስክራይብ ማድረግ አይርሱ። ኮሜንት ላይ ያላችሁን አስተያየት ኮሜንት ቦክሱ ላይ ያስቀምጡልን። ወደ ትምህርቱን ቀጥል። ኦኬ፣ ለእይታ እንዲመች ሮቴት እናደርገዋለን። ኦኬ፣ በመቀጠል እንደዚህ አይነት ኢንተርፌስ ነው ያለው። ሮቴት ስናደርገው ስክሪኑን ሮቴት ስናደርገው እንደዚህ አቀማምጣቸው እንደዚህ ይሆንልናል። ስለዚህ በዚህ በኩል ያሉት ከርሰር ምልክት ይታያቸዋል። ማለትም እቺ ጥቁሯ አሮዋ ምልክቷ ቀስቷ እያንዳንዱ ነገር ማሳይባችሁ ስለሆነ ተከታተሉኝ እና እነዚህ ጋር ያሉት ቱልባር ይባላሉ። እቺ የመጀመሪያዋ ስለሆነች ነው እዚህ መጀመሪያዋ ላይ ያለችው። እነዚህ ዝርዝሮች የመጀመሪያው ላይ ያሉት። እዚህ ውስጥ ደግሞ ብዙ ናቸው። እዚህ ጋር ያሉት ወደ ታች ስናወርዳቸው ብዙ ናቸው ያሉት። እዚህ ጋር ነው። ይሄን መቀያየር ይቻላል። እየቀያየርንም ማየት እንችላለን። የተለያዩ 3D ቴክስት ብንፈልግ እስከ ባክግራውንዶቹ ማለት ነው፣ ፎንቶቹን ጨምሮ ጽሁፎቹን ጨምሮ የሚያስተካክለን ሲስተሙ ላይ ያለ እዚህ አንድሮይድ አፕሊኬሽን ላይ ያለ ከሲስተሙ ያሉት ባክግራውንድ እና ፎንት ናቸው። እነዚህ መጀመሪያው ላይ ነው ያሉት ቱልባሮቹ መጀመሪያ ላይ ከርሰሯ የምትመለከቱት ቦታ። በመቀጠል ፎንት ይላል። ፎንት ኤ አይከን ያለበት ማለት ነው። ኤ አይከን ያለበት ፎንት ነው። ኤ አይከን ያለበት አጠቃላይ የቴክስት የምናውቅበት ቦታ ነው። ኤዲት ማድረግ ብንፈልግ ድሌት፣ ኮፒ ቱ ፍሮንት ቱ ባክ፣ ፖዚሽን፣ ቴክስት፣ ሪላቲቭ ፖዚሽን፣ ከለር፣ ቴክስቸር፣ ኦፓሲቲውን ሮቴት ለማድረግ ፎንት ለመቀያየር እንዳለ ቴክስት ኤዲቲንግ ሙሉ ቴክስት ኤዲቲንጎቹ ኤ አይከን ውስጥ ነው ያሉት ማለት ነው። በመቀጠል ሶስተኛ ደረጃ ላይ ይሄ የሸፕ ምልክት ይታያል። የሸፕ ምልክቱን ስንነካው ቱልባሮች ውስጥ እነዚህን ነገር እናገኛለን። ስቲከር አለ፣ ኢምፖርት ማድረግ እንችላለን። ስቲከር የራሱ የስልኩ እዙ የአንድሮይድ አፕሊኬሽኑ ላይ አብሮ ፒክስል ላብ ላይ ሲስተሙ ላይ ያለ አሉ ስቲከሮች፣ እነዚህ ማለት ነው። እነዚህን ማስገባት ከፈለግን እነዚህ የራሱ አሉ ማለት ነው። በመቀጠል ኢምፖርት፣ እዚህ ጋር ኢምፖርት ማለት ይህ ማለት ከስልካችን ከፋይላችን ማንኛውንም ፋይል በፎቶ ፋይል ማስገባት ከፈለግን ማለት ነው። ማስገባት ከፈለግን ማንኛውንም ኢሜጆች ፒኤንጂ ሊሆን ይችላል፣ ለግራፊክ ዲዛይን የምናውላቸውን ኢምፖርት የምናደርግበት ቦታ ነው። ኢምፖርት የምናደርግበት እያንዳንዱ ፈንክሽናቸውን በቀጣይ ቪዲዮ ስለምናይ አሁን ማስተዋወቅ ብቻ ነው። ኢንተርፌሶቹ ላይ ያሉትን እያንዳንዱ መተግበሪያዎች ለምን እንደምናውላቸው ማስተዋወቅ ነው። ዛሬ አስተዋውቃቸዋለሁ። በቀጣይ እያንዳንዶቹን ፈንክሽናቸውን እያየን እንቀጥላለን። እቺ ድሮቭ ትላለች። ድሮቭ ናት እቺ። ይሄ የምንፈልገውን ስዕል በራሳችን ይሄንን ሞክሬ ላሳያችሁ። ፔን ሳይዙን እንጨምረዋለን። ከዛ እዚህ ጋር እንደፈለግን እንደዚህ መጻፍ እንድንችል ነው። አንዱ እንለዋለን ለመመለስ ራይት እንላለን። ላይክ ዚስ እንደዚህ ለመጠቀም ነው። ሸፕ ደግሞ የተለያዩ ሸፖች አሉት። ይሄም እንደዚሁ
እዚህ ጋር እንደምንመለከተው ብዙ አይነት ሼፖች አሉ። ማስገባት ከፈለግን እነሱንም እስከ ጥቅማቸው የምናያቸው ይሆናል። በመቀጠል ቢዛር ይችላል አሮዎች አሉ። እነዚህም የምናስገባቸው ናቸው። እዚህ የምንሰራው ኤሪያ ላይ እንዳስፈላጊነታቸው የምናስገባበት ናቸው። በአራተኛ ደረጃ ላይ ቱልባሮቹ ላይ ከርሰሯ ያለችበት እቺ አቅጣጫዋ ያለችበት ቦታ ላይ ባክግራውንድ ነው። ይሄ ዲዛይን የምናደርግበት ኤሪያ ባክግራውንድ፣ እንዲሁም ይሄው ከለሩ አለ። እዚህ ከለሩን እንደፈለግን መቀያየር እንችላለን። በመቀጠል ትራንስፓረንት ማድረግ እንችላለን። ኢሜጅ ሳይዞቹንም እዚሁ ላይ መቀየር እንችላለን። ኢሜጅ ሳይዝ ማለት እዚህ ጋር ካስተም ይላል። የምንፈልገውን በዚህ ላይ ፒክስል ላብ ዊድዝ እና ሄቱን ለማስገባት በፒክስል ነው ቁጥሮቹ የምናስገባው እና እዚህ ጋር ቁጥሮቹን እንደምንፈልገው ሳይዝ ማስገባት እንችላለን። በመቀጠል ካስተም የሚለውን እቺን ሶስቷን ማዕዘን ስንለካት ስኩዌር የሚላላ ፕሮፋይል ፒክቸር የሚላላ እንዲሁም ዩቲዩብ ተምኔል፣ ቻናል ባነር እያንዳንዶቹ ሳይዛቸውም እንትን ማለት እንችላለን። እዚሁ ላይ ማስተካከል እንችላለን ሳይዛቸውን። እዚህ ጋር ኢሜጅ የሲስተሙ እዚሁ አንድ ፒክስል ላብ ላይ ያለ ሲስተም ላይ ያለ ኢሜጆች ናቸው። እነዚህ ኢሜጆች እነዚህንም ማስገባት እንችላለን ባክግራውንድ ላይ ማለት ነው። ከፍሮም ጋላሪ ማስገባት እንችላለን። እዚህ ጋር የምትመለከቱት ፍሮም ጋላሪ ማስገባት እንችላለን። ማንኛውንም ፎቶዎች የምንፈልጋቸውን ነገራቶች ከጋላሪ ማስገባት እንችላለን። በመቀጠል ከካሜራ ማስገባት እንችላለን። ዘን እነዚህን ቱልባሮቹን አጠቃላይ ካየን ወደ እዚህ ጋር ከላይ እንሄዳለን። ቶፕ ሜኑ ላይ ያሉትን እናያለን። እነዚህ ከላይ ያሉትን እነዚህን እያንዳንዶቹን ደግሞ ላሳያችሁ። እቺ ሶስቷ ነጠብጣብ ከስር እንዳየናቸው ልክ እንደነዚህ ቱልባሮች እነዚህን ፈንክሽናቸው ግማሾቹ ተመሳሳይም አሉ። ሶስቷን ነጠብጣብ ስንነካ ዩዝ ኢሜጅ ፍሮም ጋላሪ ይላል። ዩዝ ኢሜጅ ፍሮም ጋላሪ ይህ ማለት ምንድነው? ከጋላሪ ፎቶዎችን ማስገባት፣ ኢሜጆችን የምንፈልጋቸውን ከጋላሪ ከፋይላችን ማለት ነው ማስገባት ከፈለግን ይሄን ነክተን ማስገባት እንችላለን። ከዛንኛው በተጨማሪ ማለት ነው። ይሄንኛው ደግሞ ፉል ስክሪን ያደርጋል። ልክ እንደዚህ ማለት ነው። ፉል ስክሪን ያደርጋል። ሶስተኛ ላይ ዩዝ ኢሜጅ ፍሮም ካሜራ፣ ከካሜራ ልክ እንደዛ ከካሜራ ቀጥታ ዳይሬክት ከካሜራ አንስተን ማስገባት እንችላለን። እዚህም ላይ ማስገባት እንችላለን። ይሄንን ኤክስፖርት ለማድረግ ነው፣ ኢሜጁን ሴቭ ለማድረግ ነው። ኤክስፖርት ማለት ወደ ፋይል ማኔጀራችን ለማስገባት ማለት ነው። ይሄ ኢሜጅ ሳይዝ ነው። ሌሎቹ ፒኤልፒ ምናምን የሚሉትን በሌላ ቪዲዮ በደንብ አስረዳቸዋለሁ። ለአሁኑ ለቢግነር ለጀማሪዎች በቂ ነው። እነዚህ ኢሜጅ ሳይዞቹ እዚህ ላይ ማስተካከል እንችላለን። በመቀጠል ይህ ምልክት አለ። ይህ ምልክት የጥቅሶቹ ምልክት ስንነካው ምን አለ? እዚህ ውስጥ ኮትስ አሉ። ሞቲቬሽን ሊሆን ይችላል። ብዙ ነገር ስለ ሃፒነስ ኢንስፓየር የሚያደርጉ ጽሁፎችን ማስገባት ከፈለግን እዚህ ውስጥ አሉ። ያው ፍሬንች እና እንግሊሽ ብቻ ስላለ ነው። እነዚህን ከፈለግን አሁን እዚህ ጋር ያሉትን እንዳለ ማስገባት እንችላለን ማለት ነው። እንመልሰዋለን። አንዱን ነክቼ ላሳያችሁ። ልክ እንደዚህ ማለት ነው። አያችሁ? ማስገባት እንችላለን ማለት ነው። ይሄንን እናጥፋው፣ ድሌት እናደርጋለን። እቺ በዚሁ አጋጣሚ እቺ ድሌት ማድረጊያ ናት። ኦኬ እንለዋለን። ኦኬ ይሄንኛው በሶስት እዚህ ጋር ያለው ደግሞ ክሊክ ስናደርገው ምን እናገኛለን? ሴቭ ቱ ጋላሪ እናገኛለን። ሴቭ ቱ ጋላሪም አለ። ወደ ተለያዩ ሶሻል ሚዲያዎችም ሼር ማድረግ እንችላለን እዚህው ላይ እና እዚህ ጋር ፎርማት አለ። ፎርማት ይላል። ይህ ፎርማት ሁለት አይነት ነው፣ ፒኤንጂ እና ጄፒጂ ይባላል። እዚህ ጋር ካስተም አለ። እዚህ ጋር ቁጥሮቹን ማስተካከል ከፈለግን እናስተካክላለን፣ ወይም ደግሞ እዚህ ጋር ልክ እንደቀደሙ
አልትራ ላይ እናደርገዋል። ማንኛውንም ዲዛይን ከሰራን በኋላ አልትራ ላይ አድርገን ሴቭ ማድረግ አለብን። ምክንያቱም በሃይ ኳሊቲ ነው የሚቀመጥልን ፋይሉ በሃይ ኳሊቲ ስለሆነ እዚህ ላይ አድርገን ሴቭ እንለዋለን ማለት ነው። ዌል ባክ እንበለው። ኦኬ እችን አየን፣ ሴቭ ጋላሪ የሚለውን አየን። እችኛይቱን ስንነካት ደግሞ እቺም ሴቭ ማድረጊያ ናት። እቺ ደግሞ ወደ ፕሮጀክት የጀመርነው ዲዛይን በፕሮጀክት መልክ እንዲቀመጥ ከፈለግን ሴቭ አስ ፕሮጀክት ብለን ስም እንሰጠውና ሴቭ እናደርገዋለን። ቀላል ነው እሱም። እነዚህን ቦታዎቹን ካወቃችሁ ቀላል ነው። ሴቭ አስ ፕሮጀክት እንለዋለን። ሴቭ አስ ኢሜጅ ደግሞ ልክ እንደ ቅድሙ እዚህ ውስጥ ገብተን እንዳየነው እዚች ውስጥ ገብተን እንዳየነው ሴቭ አስ ኢሜጅ የሚለው እዚህ ውስጥ ገብተን እንዳየነው ሴቭ ለማድረግ ነው። ፕላስ ምልክቷን እኔ ፕላስ ምልክቷ ደግሞ ቴክስት ሊሆን ይችላል። ከረንት ዴት የዛሬውን ቀን እዚህ ላይ ማስገባት እንችላለን። ከረንት ዴት ማለት ነው። ይሄንኛው ቴክስት ነው፣ ኖርማል ቴክስት ይሄ ማለት ነው። ቀደም እዚህ ጋር ኤ አይከን ላይ እንዳየነው ኤ አይከንን ስንነካ ቴክስት ይገባልናል እና ይሄም ቴክስት ማስገቢያ ነው። በነገራችን ከነዚህኞቹ ቀላል መንገድ እነዚህን ፕላስ ምልክቷን ለምሳሌ ነክተን ቴክስት ማስገባት እንችላለን። ቴክስት ስንለው ገባ። ይሄንን ያዝ አድርገን ወደዚህ ማምጣት እንችላለን። ሙሉ በቴክስት ኤዲቲንግ ጋር ተያይዞ ያለውን ስለምናይ ሃይላይት ነው ማሳያችሁ። ኦኬ ከረንት ዴት፣ ይሄ ደግሞ ከረንት ዴት የዛሬውን ቀን ያሳየናል ማለት ነው። በመቀጠል ስቲከር እንደቀደሙ እንደዚህ ያስቀምጥልናል። ሸፖች ልክ እንደቀደሙ ሸፕ ማስገባት እንችላለን። ፍሮም ጋላሪ ማስገባት እንችላለን። ድሮ ማድረግ እንችላለን። እዚህ ጋር ያየናቸው ቅድም ያየናቸው እያንዳንዱ እዚህም ጋር አሉ ማለት ነው። በመቀጠል ይችኛይቱ ሌየር ትባላለች። ሌየር ማለት የምንሰራቸው አሁን ለምሳሌ ዴት አለ። ይሄ ዴቱ እንዳይንቀሳቀስ ከፈለግን ቁልፍ ምልክቷን እናነካለን። ሌየሯ ላይ ቁልፍ ምልክቷን ወይም ደግሞ እንዳይታይ ዲዛይኑ ላይ ይታይ እንዳይረብሽን ካስፈለገም ይቺ አይንና እንደዚህ ስላሽ የተደረገባትን ሂድን ማድረጊያ ናት። እችን ስንነካት ይጠፋልና ማለት ነው። ስንነካው ይመጣል። ቁልፉ ከተነካ ደግሞ ማንቀሳቀስ አንችልም ማለት ነው። አይረብሽንም። ይሄንኛውም እንደዚህ እና ደግሞ የተለያዩ መርጅ ለማድረግ ጽሁፎቹን አንድ ላይ ለማድረግ ከፈለግን እቺ ራይት ምልክቷን ነካና ሁሉንም አንድ ላይ አድርገን መርጅ ማድረግ እንችላለን። እቺ ነክተን መርጅ ማድረግ እንችላለን። ኦኬ እቺ የሌየር ምልክት እንግዲህ ለዚህ ነው ጥቅማቸው። ይሄ ግራይድስ ይባላል። ግራይድስ ማለት የምንፈልገው ዲዛይን ቦታ መኖር አለበት። ለምሳሌ ይሄንኛውን እንቀንሰው። like this በቃ ይሄ አሁን የምንፈልገውን ዲዛይን ይሄንኛው ዝብ ጋር እንዲሆን ከፈለግን ይሄንኛው ጽሁፍ ደግሞ ወደዚህ እንዲመጣ ከፈለግን ሰሌክት ማድረጊያ ነው ቦታ። እያንዳንዱ ዲዛይን የምንሰራው አቀማመጡም ስለሚወስነው ማለት ነው። አቀማመጡ የትኛው ኢሜጅ የት ጋር መግባት አለበት፣ የትኛው ፎንት የት ጋር መቀመጥ አለበት የሚለውን ቁጥሮቹን መጨመር እንችላለን። አሁን ለምሳሌ እዚህ ጋር ኤዲት አድርገን እንደፈለግን ማድረግ እንችላለን። ይሄ 3 እንደዚህ እየተደረገ ነው እና ለዚህ ነው የሚያገለግለው ይሄ ግራይድ የምንለው ማለት ነው። በመቀጠል ይቻለች ዙም ኢን እና ዙም አውት ማድረጊያ ናት። ማስፋት ከፈለግን ይሄንን ማስፋት ስንፈልግ እና ማጥበብ ስንፈልግ ነው ይሄንን የምንጠቀመው። ስክሪኑን ያዝ አድርገን ካሰፋነው እንትን ይላል ይጨምርልናል። መልሶ ወደ ነበረበት እንዲሆን ከፈለግን ደግሞ እቺ 100% የምትለውን ነክተን እቺኛይቱን ፕላሷን ስንነካት ይዘጋል ማለት ነው ዙሙ። ቀጣይ ልጅ ያለችው ደግሞ አንዱ ናት። የምንሰራውን ነገር ወደ መመለስ ከፈለግን አሁን ለምሳሌ እንደዚህ ያደረገን መንካት እንችላለን ማለት ነው። ላይክ ዚስ እናደርጋለን። ኦኬ ከዛ ስክሪኑ ላይ ያለውን ደግሞ እዚህ ዲዛይን ኤሪያዎችን ላይ ዲዛይን የምናደርግበት ቦታ ይሄ አራቱ ማዕዘን ቦታ ላይ ያሉትን ኤዲት ማድረግ ከፈለግን እንነካዋለን። ክሊክ ስናደርገው
ይመጣል። አሁን ለምሳሌ የጽሁፉ ይሄ መጣ። እዚህ ጋር ድሌት ማድረግ እንችላለን፣ ኤዲት ማድረግ እንችላለን። እቺ ነክተን እንደዚህ ስንነካት የእስክሪብቶ ምልክቷ ኤዲት ማድረጊያ ናት። ላይክ ዚስ አያችሁ። ይሄንን አጥፍተን መጻፍ እንችላለን ማለት ነው። ኦኬ። በመቀጠል እቺ እስክሪብቶ ምልክቷን አሁንም ስንነካት ኮፒ ማድረግ ያለ ልክ እዚህ ጋር ቅድም እዚህ ኤ አይከን ውስጥ እንዳየነው ኮፒ ማድረግ ያለ። ይሄ ደግሞ ቴክስት ሳይዙ ነው። ቴክስት ሳይዙ ነው። ሮቴሽን ነው ይሄንኛው ደግሞ ፖዚሽኑ ነው። ይሄንኛው ከለር ነው። ይሄ ደግሞ ቱ ፍሮንት እና ቱ ባክ የሚባል ነገር አለ። ቱ ባክ እና ቱ ፍሮንት፣ ቱ ባክ ቱ ፍሮንት። ይህ ማለት ምንድነው? ጽሁፋችን አለ ከላይና ከስር አለ። ለምሳሌ ይሄ ከላይ ያደረግንበት ኒው ቴክስት የሚለው ላይ ያደረግነው ዴት ከስር እንዲሆን ከፈለግን ቱ ባክ ስንለው ወደ በኋላ ይሆናል ማለት ነው። በተግባር በቀጣይ ቪዲዮ በደንብ ስለምናይ ያው አስ ኢንትሮዳክሽን ያው ከበቂ በላይ ነው ብዬ አምናለሁኝ እና እነዚህን እያንዳንዶቹን እያስገባን እየሞከርንም ቢሆን መሞካከሩ አሪፍ ነው። ከልምድም ጭምር ስለሚገኝ ማለት ነው። እና በቀጣይ ቪዲዮ ስለ ኤዲቲንግ ቴክስት ኤዲቲንግ በደንብ ማሳያችሁ ይሆናል። ተከታታይ ትምህርታችን ይቀጥላል። ለዛሬ ያስኩላችሁ ቪዲዮ የግራፊክ ዲዛይን ለጀማሪዎች ያውም በስልካችን እንዴት አድርገን መስራት እንችላለን የሚለውን በዛሬ ቪዲዮ አይተናል። ቻናላችንን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ያበረታቱን። እንዲሁም ያላችሁን ኮሜንት ቦክሱ ላይ ያስቀምጡልኝ፣ ያበረታቱኛል። የሚስተካከል ነገራቶችን ይስተካከላሉ። እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ።